ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ገነት ንጋቱና ደረጀ ተፋጠጡ። ምክንያቱም የተፋጠጡበት ምክንያት ያው ገነት ባጠፋችው ጥፋት ነው። ደረጀ ደግሞ ባለማወቁ በተናገረው ነገር አለመግባባት መፈጠሩ ነው። እና ገነት ያው ምንም ነገር እንዳልሰራ አፈጣለች ማለት ነው። በጣም ነው የተፋጠጡት። በጣም ብዙ ነው የተጨቃጨቁት። ምክንያቱም የገነት ንጋቱ ስራ ጥሩ አይደለም። ደረጀ እርግጥ ምንም ጥፋት የለበትም። እንደማንኛውም ሰው እውነት አዝና መስሎትም ሊሆን ይችላል። አዝና እነሱ በጣም ስለከፋቸው እንደነሱ መስሎት ሊሆን ይችላል። በዛ ወቅት ላይ ገነት ንጋቱ በሰራችው ስራ ትክክል አልነበረም። ሊቭ ላይ ገብታ ቁጭ ብላ እንደገና ሌላ ወሬ ማውራት ለእሷ ተገቢ አይደለም። አሁን እሷ ገነት ንጋቱ ማንኛውንም ቪዲዮ ፖስት ብታደርግ እይታ አላት። ማንኛውም ቪዲዮ እንደ ማንኛውም ሰው ሊቭ አትገባም። ቀስ ብላ እንደ ማንኛውም ቪዲዮ ብትሰራ በጣም በብዙ እይታ ስላላት ምንም ነገር ሊጨንቃትም ሊገርማትም አይችልም ነበር። ሊቭ ላይ መቀመጥ አስፈላጊ አልነበረም። እንደኔ እንደ ሙሉ ኢትዮጵያዊ በጣም ተቆጥቷል። ስራዋም ትክክል አልነበረም። ማንኛውም ሰው ስራዋን ሊደግፈው አይችልም። ምክንያቱም የሰራችው ስራ ከባህላችን ያፈነገጠ ነው። አንድ ሰው ሞቶ ገና እንኳን በቅጡ ቤተሰቦቹ ሳይሰሙ ሊቭ ላይ መቀመጥ ይሄ እንደ ሰውኛ ከባድ ነው። እንደ ሰውኛ እንደ ራስም ደግሞ እኔ ብሆንስ እዛ ቦታ ብለን ማሰብ ግዴታ ነው። አንድ ሰው የእለት የእለታችንን ብቻ ሳይሆን እኛስ ብንሆን እዛ ቦታ ላይ እኔስ ሆኜ ኖሮ ወይንም ደግሞ የኔ ቤተሰብስ ሆኖ ኖሮ ብለን ራሳችንን ብናስብ፣ ራሳችንን ብንጠይቅ፣ ራሳችንን ብንፈትን ጥሩ ነው። ምክንያቱም ባመጣበት ወይም ደግሞ አፋችን ባሰበው በመሄድንበት መንገድ መሄዱ ለኔ ተገቢ አይደለም። እንደ ማንኛውም ሰው ደግሞ ተገቢ አይደለም። ስለዚህ እባካችሁ ይሄ መጥፎ ስራ የምትሰሩ ሰዎች፣ ሰው ሲሞት በሰው ቁስል ላይ እንጨት የምትሰዱ ሰዎች እባካችሁ እኔ የምለው ይሄንን ነው። ራሳችንን እንጠንቀቅ። ከመናገራችን በፊት የሆነ ነገር ከመፈጠሩ በፊት እኛስ ብንሆን ብለን ራሳችንን እንጠይቅ። እንግዲህ ነጻነት ወርቅነህ በመሞቱ ሁሉም ድፍን ኢትዮጵያዊ አዝኗል። በዚህ አጋጣሚ ደግሞ ያው ቤተሰቦቹም እርዳታ ጠይቀዋሉ። እንግዲህ አቅማችሁ የቻለውን ያለንን ብናካፍል፣ ካለን ላይ ብናካፍል አንጎዳም። በቀጣይ ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላማችሁ ብዝት ይበል። በጎነት ለራስ ነው። ደግ መሆን ለራስ ነው። ላይክ፣ ሼር፣ ሰብስክራይብ ብታደርጉ አትጎዱም፣ ትጠቀማላችሁ እንጂ። ስለዚህ ምንም ያህል እናንተን ላይ ጎዳችሁ ይችላል። ለእናንተ ቀላሉ ነገር ለእኔ ሊጠቅመኝ ይችላል። ስለዚህ ላይክ፣ ሰብስክራይብ ማድረግ እንዳይለያችሁ። እንደ ማንኛውም ሰው ብታበረታቱን፣ አብሶ በስደት ላይ ሆነን ጊዜያችንን አዩን አላዩን ብለን ለምንሰራ ሰዎች ብርታት ብትሆኑን ምንም ነገር አይጎልባችሁም፣ አይቀንስባችሁም። ስለዚህ እባካችሁ ሼር፣ ላይክ፣ ሰብስክራይብ አይለያችሁ። ጥሩ መጥፎ ማስተያየት ቢሆን እንቀበላለን። ያልተመቻችሁን ይሄ ያልተመቸነ እዚህ ጋር አስተካኪ ብትሉ እንቀበላለን ማለት ነው። መልካም ነው ሁሉ ተመኘውላችሁ ባይ